Well, what a sight this is. A beautiful evening and the promise of a match. ሰላም ጤና ይስጥልኝ እንደምን አላችሁ? ዛሬ የኃያላኑ ፍርሚያ ማድሪድ ከሙኒክ ስፖርቲንግ ከአርሴናል ልክ ምሽት 4 ሰዓት ላይ የሚያደርጉት የኃያላኑ ፍርሚያ ይጠበቃል። ጌታውን አበበ ነኝ ከገዳ ግሎባል ሚዲያ አብራችሁን ቆዩ። በአውሮፓ መድረክ የእነዚህ ሁለት ክለቦች ያህል ብዙ ጨዋታ ያሸነፈ ቡድን አታገኙም። የ15 ጊዜ ሻምፒዮን ሊግ አሸናፊው ሪያል ማድሪድ በመድረኩ 309 ጨዋታዎችን ሲያሸንፍ ባየር ሙኒክ ደግሞ 248 የአውሮፓ መድረክ ጨዋታዎችን በማሸነፍ ሁለተኛ ደረጃ ላይ ተቀምጧል። በሌላ መልኩ በዚህ መድረክ እርስ በርስ ብዙ ጊዜ ከተገናኙ ቡድኖች መካከል ቀዳሚዎቹ ናቸው። 28 ጊዜ ሲገናኙ ከነዚህ ውስጥ 26ቱን በጥሎ ማለፍ ተፋልመውባቸዋል። በሻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያ ጨዋታ ምሽት 4 ሰዓት ላይ ዛሬ ማድሪድ በሳንቲያጎ በርናባው ባየር ሙኒክን የሚያስተናግድበት የዕለቱ እጅግ ትልቁ መርሃ ግብር ተደርጎ ተወስዷል። በዚህ ውድድር ዓመት የጀርመኑ ተወካይ ባየር ሙኒክ በሁለት ጨዋታዎች ክፍል አስፈሪ ሆኖ ተገኝቷል። በተለይ በሃሪኬን የሚመራው የፊት መስመሩ በቡንደስሊጋው ብቻ 100 ግቦችን በማስቆጠር ለማንኛውም ክለብ እጅግ አስፈሪ መሆኑን አሳይቷል። በጥሎ ማለፉ የጣሊያኑን ተወካይ አትላንታን 10-2 አሸንፎ የመምጣቱ ሚስጥርም ይኸው ነው። በእርግጥም በወቅታዊ ብቃት ማድሪድ እንደባለፈው ዓመታት የብቃት ጫፍ ላይ ባይገኝም በዚህ መድረክ ግን በማንኛውም ሁኔታ ሆኖ ምን ማድረግ እንደሚችል በተደጋጋሚ ለዓለም አሳይቷል። በጥሎ ማለፉ ማንቸስተር ሲቲ 5-1 አሸንፎ ነው ወደዚህ መጣው። ሪያል ማድሪድም ከሙኒክ ጋር ባደረጋቸው ያለፉት 9 ጨዋታዎች ያልተሸነፈ ሲሆን በሻምፒዮንስ ሊግ ለሩብ ፍጻሜ ከደረሰባቸው 22 አጋጣሚዎች አብዛኞቹን ወደ ግማሽ ፍጻሜ በመድረስ የሚተካከለው አይደለም። ከዣቪ አሎንሶ ስንብት በኋላ በአርቢዋላ እየተመራ የሚገኘው ሪያል ማድሪድ የራሱ የሚመስል የአውሮፓ መድረክ የማይደፈር ታሪክ የሰራ ቢሆንም ዛሬ ግን በፔፕ ጋርዲዮላ ደቀ መዝሙር ቪንሴንት ኮምፓኒ የሚሰለጥነ ሙኒክ ከባድ ፈተና ይጠብቀዋል። ባቫሪያኖቹ በሻምፒዮን ሊግ 24 ጊዜ ፍጻሜ በመግባት ቀዳሚ ቢሆኑም ከነዚህ ውስጥ ወደ ግማሽ ፍጻሜ የደረሱበት ግን በ14ቱ ብቻ ነው። በምሽት ጨዋታው ማድሪድ ከሃሪኬን በተጨማሪ ምርጥ ብቃት ላይ የሚገኘው ቪሼን ኦሊሴን እና ሉዊስ ዲያዝን የማቆም ትልቅ የቤት ስራ ይጠበቅባቸዋል። በሌላ መልኩ የሙኒክ ተከላካዮች በ13 ግቦች የሻምፒዮንስ ሊግ ኮከብ ግብ አግቢነት እየመራ የሚገኘው ኬሊያን ምባፔን እና 7 ለግብ የሚሆኑ ኳሶችን አመቻችቶ ያቀበለው የቪኒሺየስ ጁኒየርን ጥምረት መቋቋም ትልቅ የቤት ስራቸው ይሆናል። በጨዋታው ቲቦ ኮርቱዋና ሮድሪጎ በጉዳት ከስብስብ ውጭ ሲሆኑ የፈርላንድ ሜንዲና የዳኒ ሴባዎስ መሰለፍ አልተረጋገጠም። በሙኒክ በኩል 40 ጨዋታዎች 48 ግቦችን በማስቆጠር ድንቅ ብቃት እያሳየ የሚገኘው እንግሊዛዊ አጥቂ ሃሪኬን ከጉዳት አገግሞ ለዚህ ጨዋታ መድረሱ ለሙኒክ ትልቅ የምስራች ነው። ሌላኛው ተጠባቂ የሩብ ፍጻሜ ጨዋታ አርሴናል ወደ ፖርቹጋል አምርቶ ከስፖርቲንግ ሊዝበን የሚያደርገው ፍልሚያ ነው። 2 ሳምንት ባልሞላ ጊዜ ውስጥ ይፎካከርባቸው ከነበሩ 4 ዋንጫዎች ወደ 2 የወረደው አርሴናል ከዚህ ስብራት ለማገገም በሊዝበን ስፖርቲንግ ጋር ይጫወታል። በሻምፒዮንስ ሊግ ካደረጓቸው 10 ጨዋታዎች 9ኙን አሸንፈው በአንድ ብቻ አቻ ተለያይተው መድፈኞቹ ባለፈው ዓመታት በሻምፒዮንስ ሊግ የምድብ ጨዋታ ስፖርቲንግን 5-1 አሸንፈው ይመለሱ እንጂ ከፖርቹጋል ክለቦች ጋር ከሜዳቸው ውጪ ያደረጓቸው የጥሎ ማለፍ ጨዋታዎች ግን አሸንፈው አያውቅም። በውድድር ዓመቱ ለመጀመሪያ ጊዜ በተከታታይ በማንቸስተር ሲቲና በሳውዝሃምፕተን የተሸነፈው አርሴናል የሚሰጠው ምላሽ በትልቅ የሚጠበቅ ነው። ምሽት 4 ሰዓት ላይ የሚደረገው ጨዋታ ቪክቶሪ ዮኬሬሽን 2 የተሳኩ ዓመታት ወደ አሳለፈው የቀድሞ ክለብ ስፖርቲንግ ሊዝበን የሚመለስበት ነው። ስፖርቲንግ የአርሴናል ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። ምክንያቱም በጥሎ ማለፉ በቦዶ ግሊምት የደረሰበትን የ3-0 ሽንፈት ቀልብሶ 5-1 በማሸነፍ ከዚህ መድረሱ አስፈሪ የፊት መስመር እንዳለው ማሳያ ነው። በተለይም ክለቡ ለቪክቶሪ ዮኬሬሽን ምትክ ከአልሜሪያ በ22 ሚሊዮን ፓውንድ ያስፈረመው አጥቂ ሉዊስ ሱዋሬዝ በዘንድሮ የውድድር ዓመት ብቻ 36 ግቦችን በማስቆጠር ድንቅ ብቃቱን እያሳየ መሆኑ የአርሴናል ተከላካዮች ከባድ ፈተና እንደሚገጥማቸው ግልጽ ነው። በምሽቱ ጨዋታ ቡካዮ ሳካና ዩሬን ቲምበር በጉዳት ከስብስብ ውጪ መሆናቸው በአሰልጣኝ ሚካኤል አርቴታ ይፋ ተደርጓል። ነገር ግን ዴክላን ራይስ፣ ጋብሪኤል ማጋላሽ፣ ሊያንድሮ ትሮዛርድና ሌሎች መጠነኛ ጉዳት የነበረባቸው ተጫዋቾች ለጨዋታው ዝግጁ ሆነዋል። ይህ ጨዋታ ለአርሴናል ወቅታዊ ሁኔታ የመቀየር ብቻ ሳይሆን በእንግሊዝ ፕሪሚየር ሊግ ቀጣይ ለሚያደርገው ጨዋታ የስነ ልቦና ጥንካሬ የሚያገኝበት በመሆኑ ለሚካኤል አርቴታም ሆነ ለደጋፊው ትርጉሙ እጅግ ከፍ ያለ ነው። ጌታውን አበበ ነኝ ከገዳ ግሎባል ሚዲያ። ሰላም።